ሰላም ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን። ዛሬ ደግሞ ማሳያችሁ ምስር ወጥ ነው። ዛሬ ምስር ወጥ ሰርቻለሁ ማለት ነው። ያው በመጀመሪያ እንደምታውቁት ሽንኩርቴን አጥራለሁ በምስር ውስጥ ብቻ ማለት ነው። እንዴት ነው ትላላችሁ? እዚህ ጋር ደግሞ እንትን አለ በርበሬ ትንሽ የመጣ በርበሬ ነው የሚጨምሩ ማለት ነው። በርበሬ ጨመርኩኝ ማለት ነው። 4 በርበሬ ነው ያደረኩት። በርበሬ ላይ ምስር ቀይ ወጥ ተሰራ አሁን እዚህ ላይ ነው እስከሰይዳችሁ ሲቆይ ያው ለኔ ብዬ ከምሰራው ምግብ ነው በነገራችን ላይ ቪዲዮ መቀርጸው ማለት ነው። ይሄ በርበሬ ያዛችኋለሁ አንድ ላይ ማለት ነው። ስልስ በርበሬ ዋርብ ያደረኩኝ ያቁላላሁት። ከዛ ምንድን ነው ያደረኩት? ምስሬን አጥቤ አስቀምጬው ነበረ ማለት ነው። እንደምታዩት ምስሬን ጨመርኩት። ምናልባት በርበሬ ሊያንሰው ይችላል። ዘይት በጣም ትንሽ ነው የጨመርኩት። በነገራችን ላይ ዘይት ትንሽ ነው የምጠቀመው ማለት ነው። እና እንደዚህ ያደረኩትና ክድና እስኪ በስል ተውኩት ማለት ነው። ከዛ ብቻ ጋር ትንሽ አሸዋለሁ። በነገራችን ላይ ወጥ እንደዚህ አይነት ወጥ ሲታሽ የድግስ ወጥ እንደዚህ ይለኛል እና በጣም የምወደው የድግስ ወጥ እንዴት ነው የምወደው እንደዛ ነው። እና ከዛ እዚህ ጋር ከለስኩት ማለት ነው። ሙቀሃ ነበረኝ ከለስኩት። ከዛ የምፈልገው መጠን እስኪደርስ ድረስ ተከታተልኩት ማለት ነው። እሳቱን ቀነስ አድርጌ